ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የጨዋታቱ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ዛሬ የመጣሁት ዩቱብ ኢትዮጵያ ፌስቡክ ኢትዮጵያ ውስጥ ይከፍላል ይላሉ ማለት ነው። ብዙ ሰዎች ይከፍላል ይላሉ፣ ግን እንዴት ነው የሚከፍለው? በምን አይነት መንገድ ነው የሚለውን ብዙዎቹ ግልጽ ያደረጉትን ብቻ ይከፍላል በሚል ብቻ ብዙዎቻችንን ልባችንን ሲያጓጉት ይታያል ማለት ነው። እኔ እንግዲህ ዛሬ የማውቀውን ልንገራችሁ። በመጀመሪያ ፌስቡክ ኢትዮጵያ ውስጥ አይከፍልም። ኢትዮጵያ ውስጥ ሆናችሁ ደግሞ መቀበል ወይ ደግሞ መከፈል ከፈለጋችሁ በምን አይነት መንገድ እንደምትከፈሉ ይሄንን ግልጽ የሆነ ማብራሪያ ልንገራችሁ ማለት ነው። በመጀመሪያ ፌስቡኩ የተከፈተበት አገር ውጪ አገር መሆን አለበት። የፌስቡክ ክፍያ የሚከፈልባቸው ሀገሮች 7 ሀገራት ብቻ ናቸው። እዛ አገር ላይ ሎኬሽኑ መብራት አለበት። ቢያንስ ዘልጋችሁ እዛ አገር ላይ ሄዶ ለ2 ወር ወይ ደግሞ ለ1 ወር እዛ መቆየት አለበት። ሁለተኛ ደግሞ እናንተ ኢትዮጵያ ውስጥ ሆናችሁ ስልካችሁ እዛ ሀገር ቆይተው እንኳን ቢመጣ ቪፒኤን እያበራችሁ ነው መጠቀም የምትችሉት ማለት ነው። ቪፒኤን ታበራላችሁ። ከዛም በኋላ በቪፒኤን ቪዲዮ ትለቃላችሁ፣ ፖስት ታደርጋላችሁ፣ በዛ መከፈል ትችላላችሁ። ሁለተኛ ደግሞ እናንተ ኢትዮጵያ ሆናችሁ የምታምኑት አድሚን የራሳችሁ ቤተሰብ አድሚን መስጠት ትችላላችሁ። ለምሳሌ አሜሪካ፣ እንግሊዝ፣ ጀርመን ሀገር ያለ ሰው የእናንተ የቅርብ ቤተሰብ አድሚን ብታደርጉት የእናንተን ፌስቡክ ሙሉ ማኔጅ ማድረግ ስለሚችል ቪዲዮ መልቀቅ ይችላል፣ ፖስት ማድረግ ስለሚችል በዛ ክፍያ መከፈል ትችላላችሁ ማለት ነው። እንግዲህ እኔ በማውቀው መንገድ ይህ ነው። ከዛ ውጪ ፌስቡክ ማርኬት የሚባል አለ። ማርኬት ላይ ገብታችሁ የተለያየ ቢዝነስ የራሳችሁን ስራ ማስተዋወቅ የምትሰሩትን ስራ ወይም ደግሞ እንዲሸጥላችሁ እንዲገዛላችሁ የምትፈልጉትን ነገር በዛ ውስጥ መስራት ትችላላችሁ ማለት ነው። እንግዲህ ከዛ ውጪ እንደ ዩቱብ ፌስቡክ ይከፍላል ማለት በጣም ውሸት ነው፣ ከእውነት የሚራቅ ማለት ነው። በተለይ ኢትዮጵያ ውስጥ በውጪ ይከፍላል። አዎ ኢትዮጵያ ውስጥ ሆነው ተከፋዮች አሉ። የሚከፈሉት ግን እንዳልኳችሁ በዚህ መንገድ ነው። አንድ ውጭ ሀገር አድሚን ሲኖራቸው፣ ሁለተኛ ወደ ውጭ ሀገር በተለያየ ጊዜ ለጉብኝት የሚሄዱ ከሆነ ቪዲዮውን ከዚህ ቀርጸው አዘጋጅተው እዛ ሄደው አፕዴት ያደርጋሉ ማለት ነው። እንደዛ ቪዲዮውን የሚለቁ ከሆነ ተከፋይ መሆን ይችላሉ። እንደገና ደግሞ ባልኳችሁ መንገድ ነው አድሚን ለሌላ ሰው መስጠት። ያን ማድረግ ያለባችሁ ግን በጣም ለቅርብ የሆነና ለምታምኑት ቤተሰብ ነው። ለምን ያ ሰው የእናንተ የፌስቡክ አድሚን ሆነ ማለት ሙሉ መረጃችሁን ያህል ሚሴጅ መላክ ይችላል፣ ፓስወርድ መቀየር ይችላል፣ ፎቶ ሚሴጅ መላላክ ይችላል፣ ፕሮፋይል መቀየር ይችላል። ያ ማለት የእናንተን ፌስቡክ ሙሉ ለሙሉ በሱ ቁጥጥር ስር እስከሆነ ድረስ ፓስወርድ መቀየር እና እናንተንም ሊያስወጣችሁ ስለሚችል በጣም ጥንቃቄ በተሞላበት መልክ ነው ለሌላ ሰው አድሚን መስጠት ያለባችሁ። እዚህ ጋር የምትይዙልኝ ነጥብ ይሄንን ነው። ምክንያቱም እኔ ጋ ነው ፌስቡክ ያለው አድሚን ብቻ ይሁነኝ ምናምን ብትሉ ያ ሰው ነገ ጠዋት ስሙንም ቀያይሮ ስልክ ቁጥሩን ቀያይሮ እንትን ሊላችሁ ይችላል። እና አንዳንዴ ሰው አትመኑ። ምናልባት ትምህርት ከሆናችሁ ብዬ ነው። እኔ ቴሌግራም ግሩፕ ነበረኝ እና ትልቅ ግሩፕ ነበረ። ከዛ ግሩፕ እንድሟሟቅ ወይ ደግሞ የተሻለ ነገር እንዲኖረው ብዬ ለአንድ 4 ልጆች አድሚን አረኳቸው እዛ ቴሌግራም ላይ ማለት ነው። ከሚገርማቸው ነገር ለ1 ወር ምናምን አልገባሁም ነበር። ቴሌግራም ላይ ስገባ ግሩፑ የለም። ከዛ ሰርች ሳረግ ስሙ ተቀይሯል። እኔን ደግሞ ከአድሚን ውስጥ አስወጥታኛለች። ስሟን በራሷ ቀይራለች። የራሷን ፕሮፋይል አድርጋለች። የንግድ ስራ የራሷን የንግድ መሸጫ አድርጋለች። በጣም ነው የገረመኝ። ከምር ነው የምላችሁ። በጣም ገረመኝና እንዴት እንደዚህ ሊሆን ቻለ? በቃ ቢያንስ እንኳን አድሚን ነው አይደል ያረኩሽ እና እንዴት ፓስወርድ እስከ መቀየር ፕሮፋይል እስከ መቀየር ስም ቀይሮ እኔን ደግሞ ከዛ ግሩፕ ማስወጣት ደረሰች። ሰው ምን ያክል ደፋር ቢሆን ነው በዚህ ልክ ራስ ወዳድና ስግብግብ የሚሆነው ብዬ
በዚህ በጣም ታዝቤያለሁ ማለት ነው። እና ምን ልላችሁ ነው፣ ትምህርት እንዲሆናችሁ ነው። አንዳንድ ሰው አገኘው ብሎ ወይ ደግሞ ተሳካልኝ ብሎ የሌሎቹን መብት ስለሚጨፈልቅ ወይ ደግሞ የራሱን ጥቅም ብቻ ስለሚያሳድድ ምናልባት ነገ ለሌላ ሰው አድሚን ሰጥቼ ፓስወርድ ተቀይሮ ፌስቡክ የተወሰደ እንዳትሉ ብዬ ነው። እንግዲህ እንደዛ ስለሆነ ነው። ሁላችሁንም ከልብ ስለምታደምጡኝ ስለምትከታተሉኝ አመሰግናለሁ። ላይክ ሰብስክራይብ በማድረግ ጥያቄ ካላችሁ እንዲሁም በዩቲዩብ ዙሪያ ወይ ደግሞ በፌስቡክ በአንዳንድ ነገሮች ላይ ጥያቄ ካላችሁ ኮሜንት ስር መልእክት ማስቀመጥ ትችላላችሁ ማለት ነው። ይህን ይመስላል የጨዋታ ቤተሰቦች። ሰናይ መልካም ቀን ይሆንላችሁ ለሁላችንም። አመሰግናለሁ።